እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ይሁት በዛሬ ማለት ነው በአዲስ ቪዲዮ ላይ ነው መጣው። እንደምታዩ ታያላችሁ ብዬ ተስፋ አደርጋለሁ። እስከ መጨረሻ እዩ። አረ ማብራት የመሸ የተከልኩኝ ነበር። እውነት ጠፋብኝ። በጣም ያስጠላል። ማብራት እየጠፋብኝ ያስቸገረ ማለት ነው። እየመሸበት ነው የጀመርኩት። እንደዛ መሸብኝ። ይሁት ይሄ እንደምታዩት ጤነዳም ነው። ጤነዳም ትንሽዬ ጤነዳም አምጥቼ ተክዬ ነበረ። ውድ ኢቴ ሁሉም ነገሬ ጓደኛዬ ናትና ከሷ ወስጄ ነው። እዩት እናንተ ሰማምር ማለት ነው። እዩት የፈለግን ነገር ማድረግ እንችላለን ማለት ነው። በበር ላይ የነሱ በር ላይ ይሄ ጤናዳም ነው። ይሄ ደግሞ ቃሪያ ነው። እኔ በርበሬ እንደምወድ ታውቃላችሁ። እንደ ነፍስ ነው የምወደው። እሺ እና የጠፋብኝ ያስቸገረኝ ነው። እዩት እኔ ደግሞ አሁን ይሄን ውሃ አጠጥቻለሁ። ታክዬ እንትን ብዬ ነበረ። እዩት አሁን ነው እንትን እያረኩኝ። ተከታተሉ ውድ ቤተሰቦቼ። እንደዚሁ አድርገን የምንፈልገው ነገር መስራት እንችላለን። እውነት የትንቢ እንደዚሁ ያሳየች ነበረ። እዩት ወገኖቼ ይሄ አይታችኋል ብዬ ተስፋ አደርጋለሁ። እዩት በበልዲ ነው ያረኩኝ። ይሄም ጤነዳም ናት። መጀመሪያ አምጥቼ እየተከልኳት ነው። የቀነጠሱ እንትን እያለች ነበረ፣ የደረቀች ነበረች። አሁን እግዚአብሔር ይመስገን እንትን ብላለች፣ ለምልማለች ማለት ነው። በጣም ነው ደስ የሚለኝ የጋሮ ነገር እንደዚሁ አረንጓዴ ነገር በጣም ነው ደስ የሚለኝና አራ ይሄ ማብራትም ተንኮል ላይና ሆነብን። እዩት እንደዚሁ ያሳደኩኝ ነው። አብረን ቡና እንጠጣለን። ይሄ ደግሞ ሻይ አግዳር የሚባለው ታውቃላችሁ። በባይና ምንድነው በቆጮ ላይ ምናምን የምጨምረው ይሄ ነው እንዴ? አይደለም ሻይ አግዳር ነው ምሉት። ይሄ አላቅበትም። ለዛ ነው እንትን ነውና ሻይ አግዳር ነው ይሄ እንትን ብያለሁ። እሷም ታክያት። እዩት መልክ ይኑር እንጂ ሞያ ከጎረቤት ነው። ኧረ ተው፣ ኧረ አፈር እየበለቀ ይሄ የእንትን ማብራት እየተተከለ ራሱ ይሄዳል ራሱ ይመጣልና ይሁት እንደዚህ አድርጌ ያሳደግኳት ነው። ተከታተሉ። እንደዚህ አድርጋችሁ እናንተን ተጠቀሙበት። እንደዚህ አድርጋችሁ ስትሰሩ በጣም ደስ ይላችኋል። ሰዎቻቸውም ራሱ እንደዚሁ የሆነ አረንጓዴ ነገር እንትን ለፊት ላይ ስትተክሉ ምናምን ደስ ይላችኋል። እና ይሄ አይቶ በጣም ነው የተደሰቱት እውነት። እና እኔም በጣም ነው ደስ የሚለኝ የጓሮ ነገር እንደዚህ አረንጓዴ ከዚህ ውስጥ ነቅዬ እየተከልኩኝ አሁን ታያላችሁ። እዚህ ውስጥ ነበረ እንትን እያረኩኝ ከዚህ ውስጥ አሁን ነቅዬ እንትን ብያለሁ። ሌላ በልዴ ላይ ተክያለሁ። አሳያችኋለሁ። ተከታተሉ። አትሰላችሁ። እንደዚህ አድርጋችሁ እናንተም ተጠቀሙበት። ፍሬ ካለ ቃሪያ ፍሬ የደረቀው ፍሬ እንትን በማሉ እንትን ሰንጥቃችሁ ፍሬው አውጥታችሁ እንትን በሉ ዝሩበት ማለት ነው። ከዛም የሚገርም ነው እንትን መውጣው እንደዚሁ ነው። እንደዚሁ ይወጣላችኋል እላለሁ። አሁን ደግሞ ይሁት ያኛው ላይ ነቅዬ አውጥቼ እዚህ ጋር ነው የተከልኩኝ ማለት ነው። አሁን ነው የተከልኩኝ። ውሃ እንግዲህ ስትተክል ለማሳየት ውጭ ቃናው እጄ ካሜራ መያዝ አልችልም። በምን ልቀርጽና ለዛ ነው ከጨረስኩኝ በኋላ ወገኖቼ ያሳያችኋለሁ ብዬ አራ ተንኮላይና ኦ ማይ ጋድ አራ እናንተ ወገኔ ራሱ አላበራም ማለት ተንኮላይና እና እዩት እንደዚህ አድርጌ ነው የተከልኩኝ። ከታችኛው ወስጄ ማለት ነው። ትልቅ ሲሆን ደግሞ አሳያችኋለሁ፣ ቀርጽላችኋለሁ። እዩት ይሄ ደግሞ ጥንጥዬዋ ምጥምጣ አለች አይደል? ይሄ ምጥምጣ ታውቃላችሁ? ያይናው ቃሪ ነው ይሄ ደግሞ ምጥምጣ ጉራጌዎች ታውቃላችሁ? አትታሙምና በምጥምጣ
በምጥምጣና በክትፎ ኡፍ እናቴ ድረሺ እውነት እንደ ያስጠላኝ እና ይሄ ምጥምጣ ነው ማለት ነው። ይሄት ወገኔ እንደ ሞያ መልክ ይኑር እንጂ ሞያው ከጎረቤት ነው አይደል የሚባለው። ይሁት እንደዚህ አድርጌ ተክያለሁ። በጣም ደስ ብሎኛል እውነት። እግዚአብሔር ካለ ደግሞ በአገሬ በጋሪዬ እንደዚህ ስተክል ለዛ ያብቃ። በጣም ደስ ብሎኛል። ሰዎቹም በጣም ደስ ብሏቸዋል ማለት ነው። ይሁት ይሄ አሁን አድጎ ቦታ ያላችሁ አልነቀምኩም። ከዚህ አያችሁ እዩት። ከዛ ቀንሼ እየተከልኩኝ ነው እዚህ ጋር ማለት ነው። ይሄ በልድ ያጣሁኝ እና ጀርካን ቆርጬ ነው። ይሄ ምንድነው ሃይላንድ ውሃ ማመጡበት አለ አይደል? እሱን ቆርጬ ነው። ኧረ ተውት ወገን ተንኮለኛ። ኧረ ማብራት እኮ የሄደ ተሰቃዩኝ። እናንተን ሳላሳይ ቶሎ ላሳይ። ይሄም ታውቃላችሁ። እዩት ምናባቱ ሳምር እዩት ወገኖቼ። እንደዚሁ ማድረግ አለብኝ በጓሮአችን። ይሄ ጎመን ነው። ጎመንም መትከል ትችላለች በሉ እንዴ። ላይክ አድርጉ፣ አበረታቱኝ። እዩት እንደዛ እንሰራለን። በሀገራችን ላይ ሄደን እንደዛ እንሰራለን አላችኋለሁ ውድ ወገኖቼ። እዩት እንግዲህ እዚህ ጋር ውሃ ያጠጣኝ ነበረ ያቆምኩኝ። እዩት እዚህ ጋር እየቆረጥኩበት አዘጋጅቻለሁ። የኛው ደግሞ ትንሽ ሳድግ እዚህ ጋር ተክለዋለሁ ማለት ነው። አያችሁ እዚህ ጋር እና በጣም ደስ ብሎኛል። አረ ይሄ ጨለማው አፈር የበለቅ እናንተ ተንኮለኛ አይደለም አሰቃይ። ይሄ ደግሞ ለፊት ጥሩ ነው አሉት እናንተ። ለፊትም ለጸጉሩም ጥሩ ነው አሉ። እኔ ግን በጸጉር ብሞትም አላደርግም። ይሄ እንደ የሆነ ነገር ነው የምመስለኝና ይሄ ደግሞ የነሱ አናብ የሚባለው ነው፣ ማይረባ ነው። ያኔ አይታችሁ ከሆነ አሳይቼ ነበር በቪዲዮ። እንትን አይልም እንጃ ከእንትኑ ላይ እንደሚገዙ አይልም። እና እዩት አሁን ተክዬ ጨርሼ ውሃ ያጠጣው ነኝ ወገኖቼ። ጎመኔም ሁሉም ይሄም እንትኑን ሮዝማሪ ነው ምንድነው? ሮዝማሪ አይደለም ምንድነው ይሄ ስሙ ታውቃላችሁ? ይሄ በይና ጎደሬ ውስታ ነው የሚባለው። በሀገራችን ትልቅ ሆኖ ምንም አናቅም፣ ግን እዚህ ጋር እውነት ሰው በብዙ ነገር ይጠቀማል ማለት ነው። እና ነው የምንሞኝ ነው እኛ ከሰዎች ትማራላችሁ ብዙ ነገርና እውነት ደስ ይላል። ይሁት ይሄ አድጎ አሁን ውሃ ያጠጣውኝ ነው አይታችኋል አይደል? ደግሞ አድጎ እንትን ስል አሳያችኋለሁ ውድ ፋሚሊዎቼ። እናንተም እንደዚሁ አድርጋችሁ ሞክሩ ማለት ነው። ችግኝ አሳድጉ። የሆነ ብትሄዱ እንኳን ሄዳችሁ እንኳን እንትን ይሄ እሷ እንዲሁ ተክላ ነው ምናምን ማለታቸው መቼም አይቀርም። አሁን እንዲሁ አይቶ በጣም ነው ደስ አላቸው። ግን በቃ እኔ ደስ ይለኛል እንደዚሁ እንዴ ከነሱ አበባ ላይ አይሻልም? ይሄ ቆርጣችሁ እንትን ስትሉ በምግብ ላይ ታረጋላችሁ፣ ምን ታረጋላችሁ? እና በጣም ደስ ይላል። ይሄን ይመስል ነበር የዛሬ ቪዲዮ። ሼር ላይክ ማድረጋችሁ አትርሱ ውድ ወገኖቼ። ወዳችኋለሁ፣ አከብራችኋለሁ። ሳድግ ደግሞ እንገናኛለን። እየበላን እንግዲህ እየጠጣን እንገናኛለን እላችኋለሁ። ሰላማችሁ ይብዛ። መልካም ምሽት። እየመሸ ያላችሁ መልካም ምሽት፣ የነጋ ያላችሁ አሜሪካ፣ አውሮፓ ያላችሁ መልካም ውሎ ተመኝቻለሁ። ውድ የሀገሬ ልጆች ሰላማችሁ ይብዛ። ባይ ባይ።